እሺ ቃሉን አንብበን እንጀምራለን። ቃሉ እንዲህ ይላል። ለቲያጥሮን ቤተክርስቲያን የተላከው መልእክት ነው። በቲያጥሮን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ጌታ ሆይ እናመሰግንሃለን። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን፣ አምልኮ ለአንተ ይሁን። ተመስገን ጌታ እግዚአብሔር አምላክ ሆይ ወደ አንተ መምጣትን ቃልህን መማርን ስለኛ ስለሰጠህን ተመስገን። ምን አይነት እድል ነው ጌታ ሆይ! ሰዎች በተለያየ ነገር ሲባክኑ እኛ ግን በእግሮች ስር መቀመጥና መማር ሆነልን። በእግር ስር መሆን ግሩም ነው፣ ቃልህን መማር መልካም ነው፣ የማይጠፋም እድል ነው ጌታ ሆይ። በእግር ስር መሆን እግዚአብሔር አምላካችን ሆይ ታላቅ እድል ነውና ለዚህ እድል ስላበቃህን ተመስገን። ሌላ ብዙ ወሬ ዓለምን የሞላ ወሬ ከማሳደድ መልሰህ ቃልህ ላይ ጆሮአችንን እንድናደርግ አንተን ለመስማት ልባችንን እንድንከፍት ይሄን እድል ስለሰጠህን ተመስገን። ጌታ ሆይ ተናገረን፣ ቃልህን አስተምረን፣ አስተዋዮች አድርገን፣ ጥበበኞች አድርገን። ክብርና ምስጋና ከዘላለም እስከ ዘላለም ላንተ ለአምላካችን ይሁን። ይሄን ቃል ጌታ ሆይ በመላው በኢትዮጵያና በኤርትራውያን መካከል በአብያተ ክርስቲያናት መካከል ለቤተ ክርስቲያን አካሉን ለማነጽ ተጠቀምበት ዘንድ ጸልያለሁ። ብዙ የትምህርት ንፋሶች የሐሰት ትምህርቶች ጌታ ሆይ እንዳለ በቤተ ክርስቲያን ገብተው ዛሬ የጽድቅ ትምህርት መስለው ይነገራሉና እግዚአብሔር አምላካችን ሆይ ነገሮችን ሁሉ ለማስተካከል ተጠቀምበት ዘንድ ጸልያለሁ። የሚሰሙኝ የተባረኩ ይሁኑ፣ ከሚሰሙት ቃል የተነሳ ይንጹ። እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። የቃልህን ዘር ሊለቅም ብዙዎችን ከቃልህ ውጪ ለማድረግ ጌታ ሆይ በስሜት ለመንዳት የሚመጣ ማናቸውም አሳች መንፈስ በኢየሱስ ስም ተጠርጎ ይወገድ። ቃልህን የሚለቅመው መንፈስ የተወጋ ይሁን፣ በጌታ በኢየሱስ ስም ይወጋ። ቃልህ ጌታ ሆይ እንደ አንተ ፈቃድ እንደ ዕውቀትህ ቃል በሰው ልብ ውስጥ እንዲገባና ብዙ ፍሬ እንዲያፈራ ጌታ እግዚአብሔር አምላካችን ሆይ ለአንተ አሳልፈን እንሰጣለን ጊዜውን። በጌታ በኢየሱስ ክርስቶስ ስም አምነን እንጸልያለን። አሜን አሜን አሜን። ሃሌሉያ። እግዚአብሔር አምላካችን ስሙ ይባረክ። እግዚአብሔር ስሙ ይባረክ። እንግዲህ ባለፉት ጊዜያት ስለ እያንዳንዱ ቤተክርስቲያን ስንነጋገር እያንዳንዱን ቤተክርስቲያን በሚመለከት ስለነሱ ያለውን መልእክት ጌታ ከመናገሩ በፊት ስለ ለቤተክርስቲያኖቹ እንደሚመለከታቸው አድርጎ ራሱን አስተዋውቋቸዋል። ለምሳሌ ለኤፌሶን ቤተክርስቲያን የተጻፈውን ስናነብ ሰባቱን ከዋክብት በቀኝ እጁ ያዘው በሰባቱም መቅረዞች መካከል የሚመላለሰው ብሎ እንዴት እንደሚያውቃቸውና ፍቅር በመካከላቸው መጥፋቱን ወቅሶ በንስሐ እንዲመለሱ ጠይቋቸዋል። ይሄ ብቻ አይደለም። ለሰምረኔስ ቤተክርስቲያን ደግሞ የነገራቸው የመጀመሪያውና የመጨረሻው ሞቶ የነበረው ሕያውም የሆነው እንዲህ ይላል በማለት እነርሱን እስከ ሞት ድረስ የታመኑ እንዲሆኑ ሲመክራቸው እናያለን። ምክንያቱም እኔም ሞቼ ነበር፣ እኔም መከራውን አይቻለሁ፣ በትንሣኤ ተነስቻለሁ፣ እናንተም ሕያዋን ስለምትሆኑ ብሎ ጌታ ኢየሱስ ክርስቶስ ለሰምረኔስ ራሱን ያስተዋወቀው የመጀመሪያውና የመጨረሻው ሞቶ የነበረውና ሕያው የሆነው እንዲህ ይላል በማለት ነበር። ወደ ጴርጋሞን ስንመጣ ግን የጴርጋሞን ከተማ በዚያ የሚያስተዳድረው የሮም መንግስት ምልክቱ ሰይፍ ስለነበረ ያም ሰይፍ ፈርተው ደግሞ ብዙዎች ከክርስትና ወደ ኋላ እንዳይሉ ለጴርጋሞን ቤተክርስቲያን ጌታ ኢየሱስ ክርስቶስ ምን አላቸው? በሁለት በኩል የተሳለ ሰይፍ ያለው እንዲህ ይላል። ከሮም ሰይፍ ይልቅ የኔ ይበልጣል ማለት ነው። የሰይጣን ዙፋን ባለበት በዚያ እንደምትኖር አውቃለሁ እያለ ይቀጥላል። በዚያ የሰይጣን ዙፋን ባለበት በሚኖሩበት ጊዜ የሮምን ሰይፍ እንዳይፈሩ በሁለት በኩል የተሳለ ሰይፍ ያለው እንዲህ ይላል ነው ያላቸው። ወደ ቲያጥሮን ስንመጣ ደግሞ ራሱን ለቲያጥሮን ቤተክርስቲያን የሚያስተዋውቅበት መንገድ ከዚህ በጣም የተለየ ነው። ለምን? ምክንያቱም በከተማቸው መካከል ነብይ ነኝ የምትል ግን እንደ እግዚአብሔር ቃል ያልሆነ ትምህርት የምታስተምር ኤልዛቤል የምትባል ሴት ነበረች። ስንደርስበት እናያለን። ትክክለኛ ስሟ ሳምባዝ ነው፣ ግን ጌታ ኢየሱስ ኤልዛቤል ብሎ ጠርቷታል። ለምን? የጌታን ኢየሱስ ክርስቶስን አገልጋዮች ስታስት ነበር።
ስለዚህ ጌታ ኢየሱስ ክርስቶስ በፍርድ ሊመጣባቸው እንደሆነ ለማስታወቅ ስለፈለገ ምን አለ? አይኖቹ እንደ እሳት ነበልባል የሆኑትና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት እንዲህ ይላል ነው ያላቸው። ለምንድን ነው ጌታ ለአንዱ ቤተክርስቲያን ራሱን ባስተዋወቀበት መንገድ ለሌላው ቤተክርስቲያን ራሱን የማያስተዋውቅበት? ለእያንዳንዱ ራሱን ያስተዋወቀበት መንገድ ለምን ተለያየ ብለን ስናስብ እያንዳንዱ ቤተክርስቲያን ያለበት ሁኔታ የተለያየ ስለሆነ ነው። ዛሬ እኛ ቤተክርስቲያን ቢመጣ ጌታ ኢየሱስ ክርስቶስ ራሱ ምን ብሎ እንደሚያስተዋውቀን አላውቅም። ግን እግዚአብሔር ረድቶን መንፈስ ቅዱስ የልቦናችንን አይኖች ከፍቶልን ጌታ ስለኛ ቤተክርስቲያን የሚለውን ብናውቅ ደስ ይለኛል። እያንዳንዳችሁም ጌታ ወደ እናንተ ቤተክርስቲያን ቢመጣ ራሱ እንዴት የሚያስተዋውቃችሁ ይመስላችኋል? ወይንስ ራሳችሁ በመረጣችሁ ጥቅስ የሚናገራችሁ ይመስላችኋል? ራሳችሁን አታታሉ። ጌታ መናገር የፈለገውን ስለ ቤተክርስቲያናችሁ፣ ስለ ቅዱሳን ህይወት፣ ስለ ቅዱሳን ህብረት፣ ስለ ከተማው፣ ስለ ማንኛውም ነገር ሊነግራችሁ ሲመጣ በልብ ውስጥ እንዳለው ዕውቀት ነው እንጂ እናንተ መርጣችሁ በምትጽናኑበት ራሳችሁን በምትንከባከቡበት ጥቅስ አይናገራችሁም። ስለዚህ ለቲያጥሮን ቤተክርስቲያን የተናገራት ሐቁን ነው። አንደኛ ባለፈው ሳምንት እንዳየነው ምን አላቸው? እንደ እሳት ነበልባል የሆኑ አይኖች ያሉት ምን ማለት ነው? እያንዳንዳችሁን መርምሬ አቃቸዋለሁ ማለት ነው። እንዴ ጌታ ለሌሎቹ ደህና የተናገረው አለ። የመጀመሪያውና የመጨረሻ ሞቶ የነበረው ሕያው እኔ ነኝ ያላቸው አለ። እንደ ሰምረኔስ ወደ ፊላዴልፊያ ቤተክርስቲያን ስንሄድ ቅዱስና እውነተኛ የሆነ የዳዊትን መክፈቻ በእጁ የያዘው እንዲህ ይላል ብሎ ነው ያናገራቸው። ምክንያቱም የሚነቀፉበት የላቸውም። ኢቭን የሚነቀፉበት ያላቸውን የሰርዴስን ቤተክርስቲያን የሰባቱን የእግዚአብሔርን መናፍስት በማንሳት ነው የተናገራቸው። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ ያዘው። ለምን? ሊያድሳቸው ስለፈለገ፣ ሕያው ነን እያሉ ስለሞቱ። አሁን ግን ሰርዴስ ላይ ግን ማለት ቲያጥሮን ላይ ግን ሲሪየስ የሆነ ፕሮብሌም አለ። አፖስተሲ አለ፣ የሐሰት ትምህርት አለ። ስለዚህ ጌታ ኢየሱስ ክርስቶስ ምን አላቸው? እንደ እሳት ነበልባል የሆኑ አይኖች ያሉት ማለት የእያንዳንዳችሁን ህይወት የህብረት ህይወታችሁን ሳይቀር መርምሬ ማየት የምችል እኔ እያለ ነው የሚያስተዋውቃቸው። ከዛ ቀጥሎስ በጣም በሚያስፈራ መልኩ በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት እንዲህ ይላቸዋል። ጌታ ሆይ ለእያንዳንዱ ቤተክርስቲያን ለእያንዳንዱም ወንድምና እህት አንተ ራስህን መግለጥ በምትወድበት መንገድ እየገለጥክ ጌታ ኢየሱስ ክርስቶስ ሆይ ሰዎችን ታስተምራቸው ዘንድ ትመክራቸው ዘንድ ታበረታታቸው ዘንድ እንደዚሁም ጌታ ኢየሱስ ክርስቶስ ሆይ የሚነቀፈውን ማንነታቸውን እየተናገርክ ታስጠነቅቃቸው ዘንድ ጸልያለሁ። ለሁላችንም ይሁንልን። ራሳችን በመረጥናቸው ጥቅሶች ጌታ አይናገረንም። በቃ ይሄን እንቀጮል ልንገራችሁ። እግዚአብሔር ይመስገን። ታዲያ ይሄ ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት ወይም ዛሬ በሰጠነው ርዕስ የጌታ ኢየሱስ ክርስቶስ እግሮችን በሚመለከት በራዕይ ምዕራፍ 1 ቁጥር 15 ላይ ቁጥር 15 ላይ በሰፊው ስለተብራራ አይ ቲንክ 59ኛው ትምህርት ላይ ነው። ዩቲዩብ ላይ ሄዳችሁ በዛው ታገኙታላችሁ ስለ ጌታ ኢየሱስ ክርስቶስ እግር። ዛሬ ግን ከቲያጥሮን ቤተክርስቲያን አንፃር እንደገና ስለዚህ እግር መነጋገር አለብን ብያምናለሁ። እግዚአብሔር ይመስገን። ይህን ጌታ የሚናገረውን ምሳሌያዊ አባባል ይሄ በእሳት ቀልጦ የነጠረ ናስ የሚለውን ምሳሌያዊ አባባል የቲያጥሮን ቤተክርስቲያን ሰዎች በቀላሉ ይገነዘቡታል። ምን እያላቸው እንደሆነ ይገባቸዋል። ለምን ብትሉኝ በከተማዋ ከታወቁት የተለያዩ ኢንዱስትሪዎች መካከል አንዱ የነሐስ ስራዎች ውጤት የሚያቀርበው የናስ ኢንዱስትሪ ነው። የጋለ ናስ እንዴት ተቀጥቅጦ እንዴት ተስተካክሎ እንዴት ብሎ ወደ የሚያስፈልገው ነገር እንደሚገባ ያውቃሉ። የጋለ ናስ ጥንካሬውን ያውቃሉ። እዚህ እኔ በማገለግልበት ከተማ ኮሎን ከተማ ኮሎን ዶም የሚባል አንድ ትልቅ ካቴድራል አለ። በዓለም ከሚደነቁ ካቴድራሎች አንዱ ነው። እሱን ለመስራት ከ750 ዓመት በላይ ወስዷል። እያንዳንዷን ዲቴል ስታዩ ይገርማችኋል። ወንጌልን በእንትን ሰርተውት በቅርጻ ቅርጽ ሰርተውታል። በመስኮት
በመስኮት መስታወቶች ሰርተውታል። እሱ አይደለም እኔን የሚያስገርመኝ ወገኖች ወይ በሩ ነው። በሩ የነሐስ በር ነው። የነሐስ በር ስለሆነ እጅግ ጠንካራ ነው፣ እጅግ ከባድ ነው። ያን የነሐስ በር ማንም ቢሆን በርግጫ ከፍቼ ገባለሁ ማለት አይችልም። ኢቭን በጥይት ቢመታ በታንክ ቢመታ እንዳለ ካቴድራሉን ይዞት ይሄድ እንደሆነ እንጂ ያ የነሐስ በር የሚበገር አይደለም። ስለዚህ እኮ ነው ሰማዩን ናስ አደርጋለሁ ሲል እግዚአብሔር ማንም አይከፍተውም ማለት እኮ ነው። ስለዚህ ይሄን ጠንካራ ስለሆነ ናስ ምን እንደሚመስል በደንብ ያውቃሉ የቲያጥሮን ቅዱሳን። በዕለት ተዕለት ህይወታችን ማለት ነው። የቀይ ሐር ነጋዴዋን ለምሳሌ ሊዲያን አይተናል። ሊዲያ በዛ የነበረች ሴት ነች። የቀይ ሐር ይሄ ተርኪሽ ሬድ የሚባለው በጀርመንኛ ቱርኪሽ ሮት የሚባለው ሐር የሚመጣው ከዚያ ነበር። ስቲል እስከዚህ ዘመን ድረስ መግቢያው ላይ ተናግሬያለሁ። የተለያዩ ኢንዱስትሪዎች አሉ። የጨርቃ ጨርቅ ብቻ አይደለም። ከነዚህ ውስጥ አንዱ የናስ ኢንዱስትሪ ነው። ስለዚህ በደንብ ያውቁታል። በሳት ቀልጦ የነጠረ ናስ የሚመስል ደግሞ ምንድናቸው ስንል የጌታ እግሮች ናቸው ይለናል። የጌታ እግሮቹ በናስ ቀልጦ እንደነጠረ በናስ ቀልጦ እንደነጠረ ናስ ነው የሚመስለው ይላል። እግዚአብሔር ይመስገን። እግር የሚያስፈልገው ግን ለምንድን ነው? እግር የሚያስፈልገው አንደኛ ለመቆም ነው። ጸንቶ ለመቆም። እግሩ ታማሚ የሆነ ሰው በደንብ አይቆምም። ለመሄድ ነው እግር የሚያስፈልገው። እግር የሚያስፈልገው ለምንድን ነው? ለመሄድ ነው የሚያስፈልገው። እንደገና ደግሞ እግር የሚያስፈልገው ይቅርታ ቴሌፎን አገልግሎት ላይ ስለሆንኩ ነው። ለመቆም ለመሄድና ለመርገጥ በጣም ያስፈልጋል። በእግር ነው የሚረገጠው። በእጅ ረገጣ አይባልም። በእግር ነው የሚረገጠው። ስለዚህ ለመቆም ለመሄድና ለመርገጥ መሆኑን እያሰብን ከቃሉ ጋር እያስተያየን ስለ ጌታ እግሮች የተባለውን የሚሰጠንን ትርጉም ስንፈልግ ምን ማለት ነው በዚህ የተጻፈው ስንል በእሳት ቀልጦ የነጠረ ናስ ይመስላል ተብለው የተገለጡት የጌታ እግሮቹ የጌታን ጥንካሬውንና ጽናቱን እንደዚሁም ተዋጊነቱን የሚያሳይ አረፍተ ነገር ነው። እዚህ ላይ በእሳት ቀልጦ የነጠረ ናስ የሚለውንኛ አቤት ውበቱ እያልን ዘምረናል። አይደለም የሚነግረን በእሳት እንደ እሳት ነበልባል የሆኑ አይኖቹና በእሳት ቀልጦ የነጠረ ናስ የሚመስሉት እግሮቹ ጌታ ኢየሱስ ክርስቶስ ተዋጊም ፈራጅም መሆኑን የሚያሳዩ ናቸው። የውበት ጉዳይ አይደለም እዚህ ላይ የተጻፈው፣ የጌታን ኃያልነት ነው የተጻፈው። እርግጥ ልንዘምረው እርግጥ ነው እንችላለን ኃያልነቱን ስለሚገልጥልን የጌታን ጥንካሬና ጽናት እንዲሁም ተዋጊነቱን በዚህ አረፍተ ነገር ውስጥ እየተመለከትን በዳንኤል ትንቢት ስለ ታላቁ ጦርነት ከተናገረ በኋላ ስለ ተዋጊው ማንነት የገለጠበትን መንገድ ላንብብላችሁ። በዚያ ጦርነት ላይ ታላቅ ተጋዳይ ተዋጊ የነበረው እግዚአብሔር አምላክ ስለሱ የተጻፈውን ወይም እዛ ላይ የተጻፈውን ላንብብላችሁ። ዳንኤል ምዕራፍ 10 ከቁጥር 5 እስከ 6 እንዲህ ይላል። ቀና ብዬ ስመለከት በፊቴ በፍታ የለበሰና በወገቡ ላይ ምርጥ የወርቅ ቀበቶ የታጠቀ አንድ ሰው አየሁ። ይሄ ራእይ ላይ እኮ ያየ ነው ማለት ነው። አካሉ እንደ ዕንቁ፣ ፊቱ እንደ መብረቅ፣ አይኖቹ እንደሚንበለበል ፋና፣ አሁን ያየነው ባለፈው ከሁለት ዓመት በፊት። ክንዶቹና እግሮቹ እንደ ጋለናስ የሚያብረቀርቁ፣ የጋለናስ ቻልኮስ ይባላል። እንደ ጋለናስ የሚያብረቀርቁ፣ ድምጹም እንደ ብዙ ሕዝብ ድምጽ ነበር ይላል። ማን? ይሄ በጦርነቱ መካከል ታላቅ ተዋጊ የሆነው ጦረኛ ማለት ነው። ይህ የዳንኤል ራእይና በዮሐንስ ራእይ መጽሐፍ ላይ ስለ ጌታ ኢየሱስ ክርስቶስ የተነገረው ወይም የተጻፈው ቃል በጣም ተመሳሳይ በመሆኑ ዳንኤል የሚናገረው ስለሚመጣው ስለ ጌታ ኢየሱስ ክርስቶስ መሆኑ ግልጽ ነው። ታዲያ በውጊያ ላይ እግሮቹ መሄጃ ብቻ ሳይሆኑ እዛ ላይ እንደምንመለከት ጠላቶቹን የሚረግጥበትና የሚያደቅበት መሳሪያዎቹም እንደሆኑ እንረዳለን። ከኤዶምያስ የሚመጣ ለማዳን የሚበረታ እግሩ ልብሱ በወይን ጠጅ የቀላ አበላቱ የተበረ
የታምራት መዝሙር ነው። በጉልበቱ ጽናት የሚራመድ አለባበሱ ያማረ እረ ይሄ ማነው? ጌታ ኢየሱስ ነው ምናምን የሚል መዝሙር አለ ወንድም ታምራት። ከኤዶምያስ የሚመጣ ለማዳን የሚበረታ ይሄ ጌታ ኢየሱስ ክርስቶስ ነው። አሁን ታዲያ በዚህ ክፍል የጌታ ኢየሱስ ክርስቶስ እግሮቹ በዚህ መልኩ በናስ መልክ ተመስለው መገለጣቸው እርሱ ፈራጅና ተዋጊ መሆኑን ጭምር ለማስረዳት የተገለጸበት መልእክት ነው። ስለዚህ አሁን ምን እያላቸው ነው ለቲያጥሮን ቤተክርስቲያን? አይኖቼ እንደ እሳት ነበልባል ናቸው። ሚስጥር ተብሎ በእናንተ ዘንድ ተሰውሮ የሚቀር ነገር የለም። ሁሉንም ነገር አውቃለሁ፣ ሁሉንም አያለሁ። እግሮቼ ደግሞ እንደ ጋለ ናስ ናቸው፣ ሁሉንም አደቃለሁ እያላቸው ነው ያለው። ስለዚህ ስለ እግዚአብሔር አብ ተዋጊነት እስቲ ከተጻፉት ከመጽሐፍ ቅዱስ ቃላት ኢሳይያስ ትንቢት ውስጥ አንድ ቦታዎች ላይ ላንብብላችሁ። አንድ ቦታ ላይ ይበቃል። ስለ እግዚአብሔር አብ ተዋጊነት ከሚያስተምሩን የብሉይ ኪዳን ክፍሎች መካከል አንዱ ይሄ በኢሳይያስ ምዕራፍ 14 ቁጥር 25 ላይ ያለው ነው። እሱም ስለ እግዚአብሔር እግር ይናገራል። እንደዚህ ይላል፣ አሶርን በምድሬ ላይ አደቀዋለሁ፣ በተራራዬም ላይ ረግጠዋለሁ። ማንን? አሶርን። ቀንበሩን ከሕዝቤ ላይ ያነሳል። ለምን? እስራኤልን እያስገበረ እያስጨነቀ ስለነበረ። ሸክሙም ከትከሻው ላይ ይወርዳል። ከማን? ከእስራኤል ትከሻ ላይ። እስራኤል ላይ ቀንበር ስላደረገ አሶርን አለ እግዚአብሔር አምላክ አደቀዋለሁ፣ ረግጠዋለሁ። ይሄን የሚለው እግዚአብሔር ነው። እንግዲህ በዚህ ስፍራ በጋለናስ የተመሰለው የጌታ እግር የሚያደቅና የሚረግጥ እንደሆነና የብርቱ ተዋጊነቱ መገለጫ ምሳሌ ወይም አባባል መሆኑን እንገነዘባለን። ምን እያላቸው ነው ለቲያጥሮን? እኔ ብርቱ ተዋጊ ነኝ፣ አደቃለሁ፣ ረግጣለሁ እያለ ነው እግዚአብሔር። ስለ እግዚአብሔር አብ አሁን እንዳነበብ ነው ማለት ነው። ይህንን አስመልክቶ ብዙ የቤተ ክርስቲያን አባቶችና የመጽሐፍ ቅዱስ አስተማሪዎች የተለያየ ነገር ተናግረዋል። እንደዚሁም ግን በጣም ብዙዎቹ የተስማሙበት የሚናገሩት ይህ የተጻፈው ይላሉ። ለምሳሌ ከቤተ ክርስቲያን አባቶች ከሚባሉት አንዱ ኢራኒዮስ የሚባለው በ150 ዓመተ ምህረት የአዲስ ኪዳንን መጽሐፍት የሰበሰበው የቤተ ክርስቲያን አባት ስለዚህ ስለ ጌታ ኢየሱስ ክርስቶስ እግር ኮሜንት ሲያደርግ እንዲህ ይላል። ኢራኒዮስ የተባለው የቤተ ክርስቲያን አባት የጋለናስ የተባለው የጌታ እግር የሚያመለክተው ጌታ ኢየሱስ በዓላማው እና በሚያደርገው ነገር ሁሉ ጽኑ መሆኑን ነው ይላል። ጽኑ ነው፣ አይናወጥም። የሚያደርገውን ያውቃል፣ የሚያደርገውን ደግሞ በጽናት ያደርጋል። ይህ እንግዲህ ከቤተ ክርስቲያን አባቶች አንዱ የተናገረው ነው። መጽሐፉን ኮሜንት ካደረጉት መካከል ከታወቁት መካከል ደግሞ አንዱ ቤንግል ነው። ቤንግል በዚህ በኮሜንታሪ መጽሐፉ ገጽ 209 ላይ ምን ይላል? የጌታ ጽናትና ጥንካሬውን ያስረዳል ይሄ ናሱ እግር ይላል። ትንሹ ወንድማችሁ ያሬድ እኔ ደግሞ እዚህ ላይ ምን ብዬ ጨምራለሁ? ጌታ ኢየሱስ ክርስቶስ ተዋጊም ፈራጅም እንደሆነ ያስረዳል። ከሱ የተሰወረ ምንም ነገር እንደሌለ የእርሱን ጠላቶችም እንደሚያደቅ ይናገራል። እግዚአብሔር አምላካችን ስሙ ይባረክ። ማለትም በዚህ ተዋጊ በሆነው በጌታ ኢየሱስ ክርስቶስ ፊት መቆምም ሆነ ወይንም እርሱን መቋቋም የሚችል ማንም የለም ማለት ነው። እርሱ ሁሉንም ማድቀቅ የሚችል ኃይል ያለው ጌታ ነው። ስለዚህ በቲያጥሮን ከተማ በነበረችው ቤተክርስቲያን በዚያች ቤተክርስቲያን ውስጥ የስህተትን ትምህርት ስታስተምር የነበረችው ኤልዛቤልና ተከታዮቿ ይህን ፈራጅ የሆነውን ጌታ ሊረሱት አይገባም። ይልቅስ ሊፈሩትና በንስሐ ሊመለሱ ይገባ ነበር። በኋላ ወረድ ብለን እናየዋለን። ጌታ በሰጣት የንስሐ ዕድል አልተጠቀመችም። ይህንንም አስፈሪ ፍርድን በእርሷና በተከታዮቿ ላይ ያመጣባቸዋልና ፈጽማ መጠንቀቅ ነበረባት። ስለዚህ ጌታ ኢየሱስ እኔ ማናገርሽ ነው የሚላቸው። የማናገራችሁ አይኖቼ እንደ እሳት ነበልባል የሆኑት በደንብ የማውቃችሁ መርምሬ የማውቃችሁ እግሮቼም እንደ ጋለ ናስ የሆኑት የማደቀው ነኝ እያለ ነው እየተናገረ ያለው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን።
ስለዚህ ሊፈሩና በንስሐ ሊመለሱ ይገባ ነበር። ካልሆነ ግን ይህንን አስፈሪ ፍርድ በእርሷና በተከታዮቿ ላይ እንደሚያመጣባቸው ጌታ ኢየሱስ ክርስቶስ ራሱ ይናገራል። ነብይ ነኝ እያለች የእውነትን ቃል እየበረዘች የጌታ የሆኑትን አገልጋዮች ሁሉ ስታስት ጌታ በነበልባል አይኖቹ ተመልክቶ አይቷታል። ከነሐስ ጋር በሚመሳሰሉት እግሮቹ እንዳይረግጣትም እንዳይፈርድባት ያስጠነቅቃታል። እሷ ግን ይሻላለች። ራዕይ ምዕራፍ 2 ላይ ከቁጥር 20 እስከ 23 እንዲህ ይላል፣ ይሁን እንጂ የምነቅፍብህ ነገር አለኝ። ማን ነው እሱ? የቲያጥሮን ቤተክርስቲያን መልአክ የተባለው ወይም የቅዱሳን ህብረት ነብይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃታል። እርሷ ባሮቼ እንዲሴስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች። የሐሰት ትምህርት ይዛ ገብታለች። በነገራችን ላይ ታሪኩን ሄዳችሁ ስታነቡ ኤልዛቤልን መቃወም ወይም የሷን ትምህርት መቃወም ማለት መንፈስ ቅዱስን መቃወም ነው የተባለ ብዙዎች ችግር ውስጥ ገብተው ነበር። ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበር። ቁጥር 21 ላይ ነው የሚለው። እርሷ ግን ፈቃደኛ አልሆነችም። ስለዚህ በመከራ አልጋ ላይ እጥላታለሁ። ምንድነው ይሄ? ፍርድ ነው። ከእርሷም ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ አመጣባቸዋለሁ። ይሄ ምንድነው? ፍርድ ነው። ልጆቿንም በሞት እቀጣለሁ። ይሄ ምንድነው? ፍርድ ነው። ከዚያም አብያተ ክርስቲያናት ሁሉ እኔ ልብንና ሐሳብን የምመረምር መሆኔን ይረዳሉ። ለእያንዳንዳችሁም እንደ ስራችሁ ከፍላችኋለሁ ይላል የእግዚአብሔር ቃል። ስለዚህ በነበልባል አይኖቹ የተመለከታት የቲያጥሮን ቤተክርስቲያን ዋው ጌታ እኮ ዛሬ በእኛ ቤተክርስቲያን በነበልባል አይኖች ያየኋችሁ አለኝ። በነሐስ እግር በጋለናስ በሚመስል እግር የተገለጠላት ቤተክርስቲያን ጌታ በጋለናስ እንዲህ ከተገለጠልን ልንፈራ ነው የሚገባው። እግዚአብሔር የተመሰገነ ይሁን። ይህች ቤተክርስቲያን ግን ችላ ብላ ነበር። ምን ይላል? ዕብራውያን ምዕራፍ 10 ላይ ከቁጥር 26 እስከ 31 የእውነትን ዕውቀት ነው የሚለው። እውነት ማለት የእግዚአብሔር የዘላለም ፈቃዱ ማለት ነው። ከዚህ በፊት አስተምራለሁ እውነት ምንድነው የሚለው። የእውነትን ዕውቀት ከተቀበልነው በኋላ ይላል ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። ጌታ ተሰውቷል። ሌላ መስዋዕት ካሁን በኋላ አይመጣም። የሚቀረው ግን ይላል ካሁን በኋላ ከተቀበልነው እውነት እንደገና እውነቱን ተቀብለን በኃጢአት ጸንተን ብንኖር ኤልዛቤል እንደምታደርገው ብንኖር የሚቀረው የሚያስፈራ ፍርድና የእግዚአብሔር ጠላቶችን የሚበላ ብርቱ እሳት መጠበቅ ብቻ ነው ይላል። ይሄ ብቻ አይደለም። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰዎች ከመሰከሩበት ያለ ምህረት ይገደል ነበር ብሎ ካስታወሳቸው በኋላ ቁጥር 29 ላይ ታዲያ የእግዚአብሔርን ልጅ የረገጠ እንደ ኤልዛቤል የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ እንደ ኤልዛቤልና እንደ ትምህርቷ የጸጋውን መንፈስ ያክፋፋ እንደ ኤልዛቤልና እንደ ትምህርቷ እንደምን ያለ የባሰ ቅጣት ይገባው ይመስላችኋል? በቀል የኔ ነው እኔ ብድራትን መልሳለሁ ያለውን እናውቀዋለንና ደግሞም ይላል ጌታ በሕዝቡ ላይ ይፈርዳል። ምን እያደረገ ነው? አሁን እየፈረደ በሕያው እግዚአብሔር እጅ መውደቅ ይልና እጅግ የሚያስፈራ ነው ይላል። ስለዚህ አሁን ለቲያጥሮን ቤተክርስቲያን ጌታ የተገለጠላት በውበቱ ሳይሆን በማስፈራቱ ነው። አይ ቲንክ በዚህ ዘመንም ይሄ ያስፈልገናል። እንጂ አርጉት ክርስትናን እየተባለ አልሆነ መገለጥና ስተት ውስጥ ገብተናል። እግዚአብሔርን እየመሰሉ በማደግ በመለወጥ የመንፈስ ፍሬዎችን በማፍራት ብዙ መንፈሳዊ ካራክተሮችን በማሳየት ለዓለም የክርስቶስን ወንጌል እንደመመስከር ዛሬ ቤተክርስቲያን ስታ በሌላ ጎዳና እየነጎደች ነው። አይ ቲንክ እግዚአብሔር ቢገለጥ
ጌታ ኢየሱስ ክርስቶስ በዚህ ዘመን ቢገለጥ ለአብዛኞቹ ቤተክርስቲያኖች ለቲያጥሮን ቤተክርስቲያን እንደተገለጠውና ለሎዶቂያ ቤተክርስቲያን እንደተገለጠው የሚገለጥ ይመስለኛል። ለሌሎቹም በሌላው መንገድ ይገለጣል። ሎዶቂያን አሜን የሆነው ደግሞም ታማኝና ሕያው እውነተኛ ምስክር የሆነው የእግዚአብሔር ፍጥረት ገዢ የሆነው እንዲህ ይላል ብሎ እኔ ነኝ አውቃችኋለሁኝ፣ ቀዝቃዛ አይደላችሁ ሞቃት አይደላችሁ እያለ ይነግራቸዋል። ስንደርስበት እናየዋለን። ሀብታም ነኝ ባለጸጋ ነኝ አንዳች አያስፈልገኝም ትላላችሁ እያለ ግን እኮ እናንተ እንደዛ እንደምትሉት አይደላችሁም፣ ጎስቋላ እውር እኮ ናችሁ እያለ ነው እዛም ያናገራቸው አይደል? እንግዲህ ለብ ያልህ እንጂ ትኩስ ወይም ቀዝቃዛ ስላልሆን ከአፍ አውጥቼ ልተፋ ነው። ሀብታም ነኝ ባለጠጋ ነኝ አንዳች አያስፈልገኝም ትላለህ፣ ነገር ግን ጎስቋላ ምስኪን ደሃ እውር የተራቆትክ። ዋው! እግዚአብሔር በዚህ ዘመን እንዲህ ቢናገር ማን ይተርፋል? ሁላችንም በንስሐ በእግዚአብሔር ፊት እንበረከክ ነበር። ከቁልምጫ ስብከት የሚያወጣን የእግዚአብሔር መንፈስ ይምጣልን። ስለዚህ እዚህ ላይ እንዳየነው ጌታ በሕዝቡ ላይ ይፈርዳል ካለ በኋላ በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው ይላል። በሕዝቡ ላይ የሚፈርድ ከሆነ በእጁ ላይ መውደቅ በጣም ያስፈራል። ቀደም እንዳየነው በቲያጥሮን ቤተክርስቲያን ላይ እንደሆነው ጌታ ኢየሱስ ክርስቶስ እሷን የተናገራትን ስታነቡት እጅግ የሚያስፈራ ነው። በመከራ አልጋ ላይ ጥላት አለው፣ ከእርሷም ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ አመጣባቸዋለሁ፣ ልጆቿንም በሞት እቀጣቸዋለሁ። ከዚያም አብያተ ክርስቲያናት ሁሉ እኔ ልብንና ሐሳብን የምመረምር ምን ማለት ፈራጅ መሆኔን ያውቃሉ ማለት ነው። በኃይለኛው እግዚአብሔር እጅ መውደቅ እንዴት የሚያስፈራ ነገር ነው። አስተዋዮች ሁኑ። የቤተ ክርስቲያን መሪዎች፣ ቅዱሳን አገልጋዮች፣ ዛሬ አገልግሎትን ቢዝነስ ያረጋችሁት ሳይቀር ፕሊዝ ወደ ቃሉ ተመለሱና ራሳችሁን ቼክ አድርጉ። ቅኖቹም ብትሆኑ የቤተ ክርስቲያን ጌታ ቢገለጥ ለቤተ ክርስቲያናችሁ እንዴት እንደሚናገር በጸሎት መርምሩ። ጌታ ደግሞ ይረዳችኋል። እንግዲህ በነበልባል አይኖቹ ተመርምሮ የተፈረደበትን ማንኛውንም አይነት ሰው ጌታ ይቀጣዋል። ይህ ባለ እሳት ነበልባል አይኖችና የጋለ ናስ የሚመስሉ እግሮች ያሉት ጌታ አስቀድሞ የንስሐ እድል ሳይሰጥ እንዲያው ዝም ብሎ ወደ ፍርድ አይፈጥንም። እንዲያው ዝም ብሎ ወደ ፍርድ አይቸኩልም። እንዲያውም ስለዚህ እግዚአብሔርን ልናመሰግነው ይገባል። እዚህ ላይ እኮ ስለሷ ሲናገር ወረድ ብሎ ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻ። አንዳንዶቻችን እኮ ጊዜ ተሰጥቶን ነው በጊዜውም እየተጫወትንበት ያለን። ይቅርታ ዛሬ ማካፈላችሁ ቃል ይሄ ጸጋን ከሚያጋንኑት ጋር በፍጹም ስለማይገናኝ የዳነው በጸጋ ነው ወይስ አይ ነው አምናለሁ እንጂ ጸጋው በእምነት አድኗቸዋል ተብሎ ነው የተጻፈው። ሮሜ ምዕራፍ 3ን አንብቤ ያለሁኝ። በክርስቶስ የሚያምኑትን ሁሉ እግዚአብሔር እንደሚያጸድቅ አንብቤ ያለሁኝ። አምነዋለሁ ቃሉንም፣ ግን ቲያጥሮን ላይ የተጻፈውንም አምነዋለሁ ቃሉንም። እግዚአብሔር ወደ ማስተዋል ይመልሰን። ስለዚህ የንስሐ እድል ሳይሰጥ ጌታ ማንንም አይቀጣም። የተሰጠንን የንስሐ እድል ግን ለንስሐ እንጠቀምበት። እግዚአብሔር ስሙ ይባረክ። እግዚአብሔር ይባርካችሁ። የጌታም ጸጋ ይብዛላችሁ። ልባችሁንም ሐሳባችሁንም ወደ እግዚአብሔር መልሱ። ልባችሁን ወደ እግዚአብሔር፣ አይናችሁን ወደ እግዚአብሔር። እግዚአብሔር ይረዳችኋል። እግዚአብሔር ጸጋውን ያበዛላችኋል። እግዚአብሔር መልካም ነው። ጌታ ሆይ እናመሰግናለን። አይኖችህ እንደ እሳት ነበልባል ይሁኑ፣ እግሮችህም እንደ ጋለ ናስ ይሁኑ። ጌታ የምታይም የምታደቅም ጌታ በጸጋ የተገለጥክልን በፍርድም እንደምትመጣ የመከርከን ጌታ እግዚአብሔር አምላክ ሆይ ቤተክርስቲያንና መሪዎቿ ልባቸውን ወደ አንተ እንዲያነሱ ከጥቅስ ድምር ወጥተው ወደ ፈቃድህ ዕውቀት ተመልሰው አንተን በመፍራት ህዝብህን እንዲመሩ
እኛም ሁላችንም አንተን በመፍራት እንድንመላለስ የሐሰት ትምህርት የሚያስተምሩ እንደ ኤልዛቤል ፈጥነው በንስሐ እንዲመለሱ እንድትናገራቸው እግዚአብሔር ሆይ እንጸልያለን። በአንተ እጅ መውደቅ እጅግ ያስፈራል። ጌታ እግዚአብሔር አምላካችን ሆይ ክብር ከዘላለም እስከ ዘላለም ላንተ ይሁን። ምስጋና ላንተ ይሁን። በንጹህ ልብ በእውነት አንተን እየተከተልን ጌታ ሆይ በህሊና ንጽህና እንድናገለግል በጽድቅና በቅድስና እንድንመላለስ ጸጋህን አብዛለን። በጌታ በኢየሱስ ክርስቶስ ስም አምነን እንጸልያለን። አሜን አሜን አሜን። እግዚአብሔር አምላክ ይባርካችሁ። የጌታም ጸጋ ይብዛላችሁ። ነገ ትምህርታችን ትንሽ ረዘም ይላል። የዛሬው አጠር ያለ ነው። ቢሆንም ግን ያሬድ አሰፋ ይመር የሚለውን ሄዳችሁ በዩቲዩብ ላይ ሰብስክራይብ በማድረግ ለሌሎችም ደግሞ በማካፈል ሼር በማድረግ አስተያየታችሁንም በመጻፍ ኮሜንት በማድረግ እንድታበረታቱኝ በጌታ ፍቅር አሳስባችኋለሁ። አገልግሎቴን መደገፍ የምትፈልጉ ሰዎች ካላችሁ በሜሴንጀር ኮንታክት ታደርጉኝ ትችላላችሁ። እግዚአብሔር አምላክ ይባርካችሁ። የጌታም ጸጋ ይብዛላችሁ። የዛሬው ትምህርት እዚህ ላይ አብቅቷል። ጌታ ቢፈቅድ እኛም ብንኖር ነገ በሰላም ያገናኘን። ደህና አምሹ።